ተቆራርጧል። አይሰማም? አባቴ ሙቶ ነበር። ይሰማል? ይሰማል። አላ ቀጥይ። እና እሱ ከሞተ ገና 6 ወር ሆነው እና በሀገራችን የሞተው የገደለውን ሰው መግደል አለ። አሁን እኛ የአባታችን እንድመመለስ እንችላለን ወይስ አንችልም? እሺ ሚዩት አድርገ። እሺ መልካም። በመጀመሪያ አባትሽን አላህ ይዘንለት፣ አላህ ከቀብር ቅጣት ይጠብቀው፣ ጀነተል ፊርደውስን ይወፍቀው። በመቀጠል የገደለ ይገደል የሚለው ህግ በኢስላም አለ። ነገር ግን አውቆ የገደለና በስህተት የገደለ በሚል ለሁለት ይከፈላሉ። አውቆ የገደለ ሰውና በስህተት የገደለ ሰው በአንድ ፍርድ አይደለም የሚታየው። አውቆ የገደለ ሰው ነው የገደለ ይገደል የሚለው ህግ የሚፈጸምበት። በስህተት የገደለ ሰው ግን የገደለ ይገደል የሚለው በእርሱ ላይ አይሰራም። ነገር ግን ካሳ ነው በሱ ላይ ያለበት። ለምሳሌ በስህተት የገደለ ሰው ማለት መኪና እየነዳ ያለ ሰው የገባበት ሳያስበው ገደለው። ሰው የገደለ ይገደል ተብሏልና ይገደላል አይባልም፣ በስህተት ነው እና አውቆ አይደለምና። ነገር ግን መኪናውን ይዞ ሰውየው አውቆ ሆን ብሎ እሱን ለመግደል ብሎ አስቦበትና አቅዶበት ሂዶ መጥቶ ቢገድለው ይሄ ነው የገደለ ይገደል የሚባለው። አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ ይህን ሲናገር ወማ ካነ ሊሙእሚኒን አን የቅትለ ሙእሚናን ኢላ ኸጠአ አለ። አንድ አማኝ ሌላውን አማኝ በስህተት ካልሆነ በስተቀር ሊገድለው አይገባም አለ። ወመን ቀተለ ሙእሚናን ኸጠአ ፈተሕሪሩ ረቀበቲን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ ይሰደቁ አለ። አንድን ሰው በስህተት የገደለ ሰው ይገደል አይደለም ያለው፣ ፈዲየቱን ሙሰለመቱን ኢላ አህሊሂ ወደ ቤተሰቦቹ የምትሰጥ የሆነችን ካሳ ወይንም ጉማ ይስጣል አላህ። ያ ካሳ ምንድን ነው? 100 ግመል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሰው የገደለ ሰው 100 ግመል እንደሆነ ተናግረዋልና። ግን ቤተሰቦች ይቅር ካሉ ይሄንን በቃ ይቅር ይባላል። አይ እንቀበላለን ካሉ እንፈልጋለን ካሉ ያ ይሰጣቸው ነው። እሺ ይህን ከተረዳን አውቆ የገደለ ከሆነ የገደለ ይገደል የሚለው ህግ ይፈጸምበታል። ቤተሰቦች አሁንም አይ እንዲገደል አንፈልግም፣ አውቆ ነው የገደለው። ግን የገደለው ሰው ደግሞ ለቆ ሂዷል። እዛ እሱ ማለት ነው የአባቴን የገደለው ልጅ ለቆ ሂዷል። ያሉት ቤተሰቦቹ ናቸው። ደግሞ በቤተሰቦቹ መመለስ ይቻላል ወይስ አይቻልም? አይቻልም። በቤተሰቦቹ መመለስ አይቻልም። አደራ ይሄን ነገር ተጠንቀቁ። ያ የገደለው አካል ላይ እንጂ ፍርድ ያለበት ሌሎቹ ንጹሐን የሆኑ ቤተሰቦቹ ላይ በፍጹም በእነሱ ላይ መበቀል አይቻልም። ያው ሰው ላይ ነው የገደለ ይገደል የሚለው የተናገረው አላህ ስብሐነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ ይላል። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙል ቂሳስ ፊል ቀትላ አልሑሩ ቢልሑሪ ወልዐብዱ ቢልዐብዲ ወልኡንሳ ቢልኡንሳ። ነቢያችን ሰለላሁ ዐለይሂ ወሰለም ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ አሉ። አሰይቡ ዛኒ አታሪኩ ሊዲኒሂ ልሙፋሪቅ ሊልጅማዕ። ስለዚህ አውቆ ሆን ብሎ የገደለ ሰው እሱ ላይ እንጂ ፍርዱ የሚፈጽመው በንጹሐን ቤተሰቦቹ ላይ አይደለም። ያንንም ራሱ የሚፈጽመው ወልየል አምር ነው። የሙስሊሞች መሪ ቁርአንና ሐዲስ የምትተዳደርባት የሆነች ሀገር ለሱ ያመለክታሉ። የሟች ቤተሰብ አካል ይገድሉብናል ብለው በማስረጃ ይቀርባል እሱ። ከዚያ በኋላ በሱ ላይ ህጉን ይፈጽመዋል መንግስቱ ማለት ነው። ነገር ግን ሀገራችን ላይስ እንዴት ነው የሚሆነው ወደሚለው ስንመጣ ሀገራችን ላይ ለምሳሌ ኢትዮጵያ ላይ መንግስቱ ሙስሊም አይደለም፣ ሀገሪቱም የምትተዳደረው በሸሪያ ህግ አይደለም። ታዲያ የተገደለባቸው ሰዎች እንዴት ነው ያን ደም መመለስ የሚችሉት ከተባለ ኢብኑ ዑሰይሚን የተባሉት ለቃሊም እንዲሁም ሌሎችም ዑለሞች እንደተናገሩት ያንን የገደለባቸውን ሰው ብቻ እሱን ፈልገው ይዘው ሌላ ቤተሰብ ሳያውቅ
ዋጋውን መስጠት የሚችሉ ከሆነ ያንን ደግሞ መመለስ የሚችሉ ከሆነ የሟቹን ይቻላል፣ ችግር የለውም ብለዋል። ነገር ግን እነዚያንኞቹ ቤተሰብ በሚያውቁበት ሁኔታ መሆን የለበትም። ያን ካወቁ እነዚያ ደግሞ መልሰው እነዚህን ንጹሐኖችን ቤተሰቦች እንገላለን ብለው ሊነሱ ስለሚችሉ አያቸው። ለዚህ ነው ሸሪዓዊ ህግጋቶችን መንግስት ይፈጽማቸው ያለው ኢስላም። መንግስት ከፈጸመው ሲል ነገር መንግስትን ሄዶ የሚገጥም ቤተሰብ ይኖራል? አይኖርም። እዚያው ጉዳዩ ይቋጫል። ቤተሰብ እርስ በርስ ለምሳሌ ገደለ ይገደል የሚለው ሰው ራሱ ማንኛውም ሰው ሄዶ ይፈጽም ቢባል ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ፣ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታውቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠልህ አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቅድም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን። መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፍሉ የምነግርህ? አታምንማ። ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ምን አልከኝ? አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ። መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ። ኢየሱስን የፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩ እናሳይሽ። ካልሆነ ያን መጽሐፍ ቅዱስ ስራ ቦታ ላይ ያለሁት ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል? አንተ የምታውቀው አይምሮ የአንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሶን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላቸው። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልክታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ እራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ? አላለም። ገብታችኋል? የትኛውን ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳያስ የተናገረው እንዲህ ተብሎ ተጽፏልና እያለን ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ኢስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ኢስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የእነሱ አምላክ ነው
ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን፣ ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታቸዋል። ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋ ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላቸው ራሳቸውን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኮን መልስልን። ኢየሱስ አምልኩኝ ያለበት ቦታ አለ። እሺ አንድ ደቂቃ ስጠኝ፣ ኤርፎን ላስተካክልና አንድ ደቂቃ መልስላለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙ ይብላሉ ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል፣ እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም ይላል ራሱ። እኔም ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ለምንድን ነው ክርስቲያኖች እኛ እይታችን ያለችው ነገር ምንድን ነው? ስትሞቱ እናንተ ጋናም ነው እንጂ ጀነት አትገቡም ነው የምትለው። ምንድን ነው ይሄ? እንደዚህ አይነት ጥያቄ ያነሰችው ለምንድን ነው? እኔ ሲሞት ገነት አልገባም ጀነት ነው ጋናም ነው የሚገባ? እስኪ ወንድም ምን ትላለህ? በጣም ጥያቄ ሆነብኝ። ከሷ ጋር ሁሌ ነው የምንጣላ። ስለዚህ ምን ትለኛለህ? እስኪ እኛ ጋናም ነው የምንገባ? እንዴት? ለምን? ምክንያቱንም ሁሉንም ላስረዳሽ አዳምጪ። መሲሁ ምን አለ? وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. تملكته مسيح من بلون استمار الله مسيح ياري ترى القرآن لا مسيح يمينه كريستوس مالتنا وماريام اللجنة رسول من عند استمار تملكته. وقال المسيح كريستوس مالا يا بني إسرائيل أنت إسرائيل لجنة اعبدوا الله ربي وربكم የኔንም ጌታ የእናንተንም ጌታ የሆነውን አንዱን አምላክ በብቸኝነት አምልኩ አለ። ከዚያ ሰዎች ወዴት እንደሚሄዱ በቀጣዩ ዓለም ተናገረ። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀና ለመሲሁ። እነሆ በአላህ ላይ ሌላን አካል ያመለከ ሌላን አካል ያጋራ ሰው ከአላህ ውጭ በእርሱ ላይ ገነትን አምላክ አላህ እርም አድርጎበታል፣ መመለሻው ገሃነም ነች እያለ ተናገረ። ስለዚህ አንዱን አምላክ የኔንም የእናንተንም አምላክ አምልኩ ብሎ መሲሁ አስተምሯል። ይህንን ላደረገ ሰው በቀጣዩ ዓለም ወደ ገነት ይሄዳል። ይህን ያላደረገ ሰው ግን ወደ ገሃነም ይሄዳል ብሎ ተናገረ። አያቸው መሲሁ እኔን አምልኩኝ ገነት ትገባላችሁ አላለም በፍጹም። አሁን አንቺ ያለሽበት መንገድ ምንድን ነው? ክርስቶስን በማምለክ ላይ ነው እንደ አምላክ አድርገሽ። ስለዚህ መሲሁ አምልኩኝ ብሏል ወይ ብለን ስናይ አይደለም። ቁርአን ለመጽሐፍ ቅዱስም ላይ አምልኩኝ አላለም። አንዲት ቦታ ላይ ኢየሱስ ክርስቶስ እኔን አምልኩኝ አላለም። ስለዚህ ማንን እንድናመልክ ነው ታዲያ ያዘዘው ያስተማረው ከተባለ የላከው አንድ አምላክ አለ። ያን አንዱን አምላክ አምልኩ እያለ ነው የተናገረው። ኢየሱስ ክርስቶስ እንደምታውቂው በመጽሐፍ ቅዱስ ላይ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ይላል። ስለዚህ ኢየሱስ ክርስቶስ ለዚያ ለአንዱ አምላክ አምልኮ ሊሰራ ያንን እንጂ ያስተማረው እኔን አምልኩኝ ብሎ የትኛውን ቦታ አላስተማረም። ስለዚህ ክርስቶስን ማምለክ ወደ ገሃነም የሚወስድ መንገድ እንጂ በፍጹም ወደ ገነት ሊወስድ አይችልም። ይልቁንስ የክርስቶስንም የአብርሃም የኢስሐቅ የያዕቆብንም አምላክ አንዱን አምላክ ማምለክ ወደ ገነት የሚወስደው እሱ ነው። ይህን ይመስላል። አመሰግናለሁ ወንድም። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነሳ ሁላቸው ነቢያት ይህን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ ያስተምራል። አብርሃም ይላል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይሄ ለእናንተ የተሻለ ነው አላቸው ይላል።
ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁ አለ። እሺ አሁን ጨርሰሃል?